በልግ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛና ከመደበኛ በላይ የዝናብ ስርጭት እንደሚያገኙ የብሔራዊ ሜትሮሎጂ ኢንስቲትዩት ገለጸ። በኢትዮጵያ የበልግ ወቅት ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሲሆን ለደቡብና ደቡብ ምስራቅ የአገሪቱ አካባቢዎች ዋነኛ የዝናብ ወቅት ነው። የብሔራዊ ሜትሮሎጂ ኢንስቲትዩት የ2018 የበጋ ወቅት የአየር ትንበያ ግምገማና የበልግ ወቅት የዝናብ መጠንና ስርጭት የአየር ጸባይ ትንበያ ላይ ከባለድርሻ አካላት ጋር ውይይት እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? በበልግ ወቅት የሚኖረው የዝናብ ስርጭት ለግብርናና የተፋሰስ ስራዎች የሚኖረው ሚና ምንድነው? በመድረኩ ምን ተነሳ የሚለውን ጠቅላላ አድርገህ አድርሰን። አመሰግናለሁ አሸናፊ። እንግዲህ እንደ ሶማሌ ክልል በኦሮሚያ ክልል ደግሞ የቦረናና ጉጂ ዞኖች እንዲሁም ደግሞ ሲዳማ ክልል የተለያዩ አካባቢዎች ላይ በልግ ዋነኛ የዝናብ ወቅታቸው ነው። እንግዲህ ይህንን ተከትሎ አሁን ከዛሬ ጀምሮ ከገባው የካቲት ወር እስከ ግንቦት ድረስ ባሉት ወራት ማለት ነው ዝናብ ማግኘታቸው የተለያዩ የግብርና ስራዎቻቸውን ለመከወን አመች ሁኔታን የሚፈጥርላቸው ነው። በተለይ ደግሞ በመስኖም ጭምር ታግዘው የተለያዩ የግብርና ስራዎችን ለመከወን ያግዛቸዋል። በዋናነት እንደ በቆሎ ማሽላ ያሉ አዝርቶችና ሰብሎችንም የሚያመርቱበት ይህ አጋጣሚ ነው። ከዛ ባሻገር ደግሞ በልግም ሁለተኛ የዝናብ ወቅታቸው የሆኑ የተለያዩ የደቡብ ምዕራብ ወይም ደግሞ የደቡብ ምስራቅ የሀገሪቱ አካባቢዎች እንዲሁም ደግሞ በአማራ ክልል የምስራቅ አማራ ቀጠና አካባቢ የደቡብ ወሎ ዞን እንዲሁም ደግሞ ምስራቅ ትግራይን ጨምሮ ሁለተኛ የዝናብ ወቅታቸው ነው በልግ። እንዲሁ ተጨማሪ ምርቶችን ወይም ደግሞ የበልግ ወቅትን የተለያዩ ሰብሎችን እንዲያመርቱ የሚያስችል ነው። ደግሞ ለተፋሰስ ስራዎችን መልካም አጋጣሚን የሚፈጥር ነው። የተለያዩ የአፈር መሸርሸር የሚሆን እነሱን ለመከላከል የሚሰሩ የተለያዩ ስራዎች እንዲላመዱ ወይም ደግሞ በዚህ መልካም አጋጣሚ ተጠቅሞ ሊሰሩ እንደሚችሉ መልካም አጋጣሚን ይዞ የሚመጣ ነው። ከዛ ባሻገር ደግሞ በተለያዩ ሀገሪቱ አካባቢዎች ያሉ የኃይል ማመንጫ ግድቦችም አሉ። በተለይ እነዚህ በበልግ ወቅት ዝናብ የሚያገኙ አካባቢዎች አሉ የኃይል ማመንጫ ግድቦች ውሃ በበቂ ሁኔታ እንዲይዙም የሚያስችል ነው። በአርሶ አደሩ አርብቶ አደሩና ከፊል አርብቶ አደሩም እንዲሁም ለሰውም ይሁን ለእንስሳቶቻቸው በቂ የሆነ ንጹህ የመጠጥ ውሃም እንዲያገኙ የሚያስችላቸው ነው። ከዛ ባሻገር ደግሞ እንግዲህ የበልግ ወቅት ላይ ተደጋጋሚ የሆነ ደግሞ ተከታታይ የሆነ የዝናብ መዋዠቅም ሊያስከትል ስለሚችል እንዲሁ ደግሞ ደረቅ ሰሞናትም ይስተዋላሉ ብሏል። በአሉታዊ በሆነ ገጹ ማለት ነው። ከዛ ባሻገር ደግሞ በተደጋጋሚ የሚከሰተው ይሄው በዚህ በበልግ ወቅት የተለያዩ አካባቢዎች ላይ ከባድ ዝናብም ቅጽበታዊ የሆነ ጎርፍ ጭምር ሊያስከትል እንደሚችልም የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት አስጠንቅቋል። በዚህን ለመከላከል ከወዲሁ የዝናብ ወቅትን እየተከታተሉ ማሳሰቢያ እንደሚያወጣና ከዛም ባሻገር ደግሞ በከተሞችንም በገጠር የውሃና ፈሳሽ ቱቦዎችንና ቦዮችን ከወዲሁ አዝርቶ ማስተካከል እንደሚገባና የዝናብ ወቅቱን በሚገባ አርሶ አደሩ የሚሆን ከፊል አርብቶ አደሩ መጠቀም እንደሚገባም የብሔራዊ ሜትሮሎጂ ኢንስቲትዩት ገልጿል። ይመር ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልን። በኢትዮጵያ በባለፈው